ማታ ማታ አልጋ ላይ ወጥተው እንቅልፍ አልወስድ ብሎ ተቸግረዋል ወይስ ጠዋት ሲነሱ ድካምና የመዛል ስሜት ይሰማዎታል? እንቅልፍ ማጣት በጤናችን ላይ ከምናስበው በላይ ጉዳት ያመጣል። ብዙዎቻችን ለመተኛት ስንል የመኝታ ክፍሎቻችንን የሙቀት መጠን እናስተካክላለን ወይም የሚሞቅ ነገር እንለብሳለን። መብራትና ብርሃን ያላቸውን ነገሮች እናጠፋለን ወይም እራት እንተዋለን፣ ካልሆነም እንቀንሳለን። አዎ እነዚህ በጣም ወሳኝ ነገሮች ናቸው። በተለይም ግን ከመተኛታችን በፊት የምንወስዳቸው እንደ አልኮል፣ ካፌን፣ ቡናና ሻይ ማለት ነው፣ ሲጋራ እና በካርቦሃይድሬት የበለጸጉ ምግቦችን መቀነስ እንዳለብን እናውቃለን። የፀሐይ ብርሃን፣ ቫይታሚን ዲ ማግኘትም ለእንቅልፍ ጥራት ወሳኝ ነው። ነገር ግን አንዳንድ ምግቦች ልክ እንደ ተፈጥሯዊ የእንቅልፍ መድኃኒት እንደሚያገለግሉ ያውቃሉ? ዛሬ ሳይንስ ያረጋገጣቸው እንቅልፍዎትን እንደ ህፃን ልጅ የሚያደርጉ 5 አስገራሚ ምግቦችን ይዤላችሁ መጥቻለሁ። በተለይም 5ኛው ምግብ ብዙዎቻችን የምንዘነጋው ግን ወሳኝ ነው። ይህ ሪች የጤና ጉርሻዎች ቻናል ነው። ሚድዋይፍ ራሄል ጥላሁን ነኝ። አብራችሁ ይቆዩ። አንደኛውና በመጀመሪያ ደረጃ የምናየው ቅባት ያላቸውን አሳዎች ነው። እንደ ሳልሞን፣ ቱና ወይም ሰርዲን ያሉ አሳዎች ለእንቅልፍ እጅግ ጠቃሚ ናቸው። ለምን? ምክንያቱም በውስጣቸው ከፍተኛ መጠን ያለው ቫይታሚን ዲ እና ኦሜጋ 3 ፋቲ አሲድ ቅባት ይዘዋል። እነዚህ ሁለት ንጥረ ነገሮች ሲዋሃዱ ሰውነታችን ሴሮቶኒን የተባለውን ንጥረ ነገር በብዛት እንዲያመርት ያደርጉታል። ሴሮቶኒን ደግሞ በኋላ ወደ ሜላቶኒን ወይም የእንቅልፍ ሆርሞን ይቀየራል። ስለዚህ አሳን መመገብ የእንቅልፍዎን በእጅጉ ያሻሽላል። ከተቻለ በሳምንት 2 ጊዜ ቢሆን ጥሩ ውጤት ይኖረዋል። ሁለተኛው ደግሞ ለሆዳችን ጤና ወሳኝ የሆነው ኬፈር ወይም እርጎ ነው። በተለይም ያልተፈላ ወይም አንፓስቸራይድ ተፈጥሯዊ ይዘቱን የጠበቀ ቢሆን ይመረጣል። ለምን ይጠቅማል? አንጀታችንን እና አእምሯችንን ቀጥተኛ ግንኙነት አላቸው። በአንጀታችን ውስጥ ያሉ ጥሩ ባክቴሪያዎች ማይክሮቢዮም የእንቅልፍ ሆርሞኖችን ለማምረት ይረዳሉ። ኬፈር እና እርጎ በውስጣቸው ጥሩ ባክቴሪያዎችን ስለሚይዙ ጭንቀትን በመቀነስ እና የአንጀት ጤናን በመጠበቅ የተረጋጋ እንቅልፍ እንዲኖረን ያደርጋሉ። እዚህ ላይ ለማጥራት ያክል ኬፈር ከኢትዮጵያ ውጪ የምትኖሩ ተመልካቾቻችን በሱፐር ማርኬቶች ማግኘት ይችላሉ። ከእርጎ ይልቅ ይህ በጣም ውጤታማ እንደሆነ ብዙ ጥናቶች ይጠቁማሉ። ሶስተኛው ብዙም ያልተለመደው ፕሪም ነው፣ ግን በጣም ወሳኝ ፍራፍሬ ነው። ጥናቶች እንደሚያሳዩት የፕሪም ወይም ቼሪ ጭማቂን መጠጣት በተፈጥሮ ሚላኒን የተባለውን ሆርሞን በሰውነታችን ውስጥ ይጨምራል። ይህ ማለት ሰውነታችን አሁን የመተኛት ሰዓት ነው ብሎ እንዲዘጋጅ ያደርገዋል ማለት ነው። ማታ ከመተኛትዎ በፊት ትንሽ የፕሪም ጭማቂ ወይም ፍሬውን መመገብ የእንቅልፍ ጥራትዎን እና እርዝመቱን ይጨምራል። አራተኛውና በጣም ገራሚው ፍራፍሬ ኪዊ ነው። አንድ ጥናት እንዳረጋገጠው ለ4 ሳምንታት ያክል ከመተኛታቸው ከ1 ሰዓት በፊት 2 ኪዊ የሚበሉ ሰዎች እንቅልፍ የመውሰድ ፍጥነታቸው በ42% ጨምሯል። ኪዊ በውስጡ ሴሮቶኒን የተባለውን የአእምሮ ማረጋጊያ ንጥረ ነገር በብዛት ይዟል። በተጨማሪም በቫይታሚን ሲ የበለጸገ ስለሆነ የሰውነታችን በሽታ የመከላከል አቅም ከመገንባቱ በላይ ሌሊት በተደጋጋሚ እንዳንነቃ ይረዳናል። ስለዚህ ማታ ላይ 2 ኪዊ መመገብን ልማድ ያድርጉ። 5ኛውና በቀላሉ የምናገኘው ምግብ ጎመን ነው። ጎመን ጋባ የተባለ ንጥረ ነገር እንዲመረት ያደርጋል። ጋባ ምንድን ነው? አእምሯችን የሚያረጋጋ፣ ጭንቀትን የሚቀንስና የነርቭ ስርዓታችንን ዝም የሚያሳይ ተፈጥሯዊ ንጥረ ነገር ነው። አእምሯችን ሲረጋጋ እንቅልፍ በቀላሉ ይመጣል። በተለይም ጥቅል ጎመን በጣም ተመራጭ ነው። ከነዚህ ዋና ዋና ምግቦች በተጨማሪ ሙዝና እንጆሪ መመገብን በውስጣቸው ባለው ኢንዛይም እና ፖታሺየም ምክንያት ጡንቻዎቻችን በማዝናናት ለእንቅልፍ ይረዳሉ። በአጠቃላይ ጤናማ እንቅልፍ ለማግኘት አንደኛ መኝታ ክፍልዎን የሙቀት መጠን መካከለኛ ያድርጉ። ሁለተኛ ከመተኛትዎ በፊት ስልክና ኤሌክትሮኒክስ ያርቁ፣ ብሉ ላይቶችን በተለይ ማለት ነው ስልክ በተለይ። ሶስተኛ አልኮልና ካፌን ይቀንሱ። አራተኛ ከላይ የተጠቀሱትን ምግቦች በአመጋገቡ ላይ ያካሉ። ውድ ተመልካቾቻችን ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ለቻናላችን አዲስ ከሆነ ሰብስክራይብ በማድረግ አበረታቱ። ላይክ እና ሼር ያድርጉ ስንል በትህትና እንጠይቃለን። እናመሰግናለን። ጤና ይስጥልኝ።